አክብሮታዊ ሰላምታችን ከወደያላችሁበት ይድረሳችሁ ተመልካቾቻችን። ይህ ሃሩዳይ ፖድካስት ነው። ከሃሩዳይ ፖድካስት የሚተላለፍላችሁ የዕለቱ መረጃችን ተጀምሯል። ላለፉት 3000 ዘመናት ጠንካራና ተቀባይነት ያለው ስርዓት ለመዘርጋትና ለማጽናት በብዙ ተለፍቷል። ይህ ሐሳብ እውን እንዲሆን በሚሊዮኖች የሚቆጠሩ ሴቶች፣ ወጣቶች እንዲሁም አማጽያን በብዙ ለፍቷል። የብዙዎች ህይወት አካልና ተስፋም ተጨናግፏል። በዜጎች መካከል አንድነትን ለመፍጠርና እንዲሁም መሰረታዊ ለሆኑ ችግሮች እልባት ለማስገኘት ሲባል የተለያዩ አገዛዝ አይነቶች በኢትዮጵያ ተሞክሯል። ንጉሳዊ፣ ወታደራዊና ዴሞክራሲያዊ የሚባሉ የአገዛዝ ስርዓቶች በእጅጉ እየተለመዱና እየተተገበሩ ቢሆኑም እንኳን የሰው ልጆች ለሚያነሷቸው መሰረታዊ ጥያቄዎች ያን ያህል መልስ ሊያስገኙ ግን አልቻሉም። ከ3000 ዓመታት በፊትም ሆነ ዛሬ ምናልባትም ነገ የሰው ልጆች የሚጠይቋቸው መሰረታዊ ጥያቄዎች በእጅጉ ጥቂት ናቸው። ልማት፣ ፍትህና ዳቦ። ለነዚህ ጥያቄዎች ምላሽ ለማስገኘት የተተገበሩት እነዚህ የአገዛዝ ስርዓቶች ለሰው ልጆች የሚሆኑ ሁነኛ የመፍትሄ ስርዓቶችን ሊያመጡ ግን አልቻሉም። እስከዛሬ ድረስ በፍትህ እጦት የሚሰቃዩ ለኑሮ ባልተመቸና በተጎሳቆለ አካባቢ የሚኖሩ የዕለት ጉርሳቸውንም ማጥተው በረሃብ የሚቀጡ በሚሊዮኖች የሚቆጠሩ ዜጎች እየተፈጠሩ ነው የሚገኙት። የሀገራት መንግስታት እነዚህን ችግሮች አንዳንዴ ሲቀበሉ፣ ሌላ ጊዜ ሲያስተባብሉ ብንመለከታቸውም ዛሬም የሰው ልጆች መሰረታዊ ጥያቄዎች ልማት፣ ፍትህና ዳቦ ከመሆን አልተሻገረም። በመንግስታት እምነት መሰረት ዜጎች እንዲህ ያለ ችግር የሚያጋጥማቸው ሀገራቸውንና የወደፊት ተስፋቸውን በተመለከተ የተበታተነና ያልተማከለ ርዕዮተ ዓለም በመያዛቸው ምክንያት ሊሆን ይችላል የሚል አመክንዮ ያቀርባሉ። ለዚህም ይመስላል ኢትዮጵያ ከ3 ዓመታት በፊት ጀምሮ የምክክር ኮሚሽን የሚባል ግዙፍ ተቋም በመመስረት ዜጎቿን በአንድ ሀሳብ ጥላ ስር ለማስጠለል በታላቅ ቁርጠኝነት እየሰራች ያለችው። ጥረቷ ፍሬ አፍርቶ ዛሬ ከክልል፣ ከዞን፣ ከወረዳ፣ ከቀበሌ እንዲሁም በውጭ ሀገራት የሚገኙ ኢትዮጵያውያን ጨምሮ ከ4000 በላይ የሚሆኑ ዜጎች በዚህ ጉባኤ ላይ እየታደሙ የሚገኙት። የምክክሩ ቀዳሚ ዓላማም መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከር፣ በሀገር አቀፍ ደረጃ ዘላቂ መግባባትን መፍጠርና ቅቡልነት ያለው ሀገረ መንግስትን ለመገንባት ጽኑ መሰረት መጣል መሆኑን የኮሚሽኑ ሰነዶች ያመላክታሉ። በዚህም ዜጎቹን ከፋፍለው በቆዩት የሃይማኖት፣ የብሔር፣ የፖለቲካ፣ የቋንቋና የባህል ጉዳዮች ላይ የጋራ የሆነ መግባባት ላይ ለመድረስ የታለመ መሆኑ ዋና ዋናዎቹ የውይይቱ አጀንዳዎች ናቸው። ከምክክሩ በኋላ የህገ መንግስት ማሻሻያ ይበልጡኑ ለብሔሮች የመገንጠል ነፃነትን በመስጠት ሀገሪቱን ለብተና ስርዓት ዳርጓል ተብሎ የሚፈራው አንቀጽ 39ን ሀገሪቱ ላለፉት 30 ዓመታት የተመራችበትን የፓርላማ አገዛዝ ስርዓትን ወደ ፕሬዝዳንታዊ አገዛዝ ስርዓት የመቀየር የባንዲራ ሎጎ፣ የብሔር ብሔረሰቦች እንዲሁም የማንነት እንዲሁም የሃይማኖት፣ የቋንቋና የባህል ጉዳዮች ላይ ጉልህ ለውጦች ይኖራሉ ተብሎ ይጠበቃል። ለመሆኑ በዜጎች መካከል የሚገኘው የተለያየ አመለካከት ወደ ወጥነት ተቀይሮ ብሔራዊ መግባባት ይፈጠር ይሁን ወይስ ዜጎች ለዘመናት የጠየቋቸው የፍትህ፣ የልማትና የዳቦ ጥያቄዎች ምላሽ ያገኙ ይሁን ወይስ ደግሞ የጠመንጃ ላንቃዎች ተዘግተው የጥይት ድምጽ የማይሰማባት ኢትዮጵያ ትፈጠር ይሁን? የተከበራችሁ ተመልካቾቻችን ይህ ሃሩዳይ ፖድካስት ነው። ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እና ሼር አድርጉልን። ወሬ ሰብስበን ዜና እናደርጋለን። ሃሩዳይ ፖድካስት